ብርቱ ነው በዘመናት ሁሉ አሸናፊ ነው ብዙ ጠቢባን ብዙ ኃያላን ብዙ ነገስታት ብዙ አዋቂዎች ብዙ ዝነኞች ብዙ አንቱ የተባሉ ሴሌብሪቲ የሚባሉ በጣም የተፈላሰፉ በጣም የተመራመሩ በጣም ያጠኑ በጣም ብዙ ነገር ያደረጉ አንቱ የተባሉ ጀነራል እንላቸው እንችላለን በሰማይ እየበረሩ ሊሆኑ ይችላሉ በመድር የተምዘገዘቡ ሊሆኑ ይችላሉ እቺ ምድር የቀጠቀጡ ብዙ ኃያላን በዚህ ምድር ላይ ነበሩ እንደምትረዱት ማለት ነው ግን አንዳቸውም ሊያሸንፉት ያልቻለው ሞት የሚባለው ፍለፊት ገጠማቸው ብዙ ሰዎችን የገደሉ ሰዎች ማለት ነው ራሳቸው ግን ሞትን መግደል አልቻሉም ነበር ሞት የሚባለው በዘመናት መካከል ብርቱ ሆኖ አንዳቸውም ሊያሸንፉት እስከማይችሉ ድረስ መቃብር በሚባልና ነበር በሚባል ውስጥ ገብቷቸው ነበር አንዳቸውም ከመቃብር ባሻገር ያላቸውን ስልጣን መጠቀም አልቻሉ አንዳቸውም ከመቃብር ባሻገር ያላቸውን ዕውቀት መጠቀም አልቻሉ አንዳቸውም ከመቃብር ባሻገር ያላቸውን ዝና መጠቀም አልቻሉ አንዳቸውም ከመቃብር ባሻገር ያላቸውን የትኛውም የባካን ካውት በሉት በርካታ ነገር መጠቀም አልቻሉ ሞት የሚባለው ነገር ያላቸው ነገር በሙሉ ሞኝነት መሆኑን አሳይቷቸዋል ስለዚህ ህይወት የሚጀምረው ከሞት ነው ብዬ ነው ማስበው ማርቲን ሃይዲገር እንደሚናገረው የሰው ልጅ ለመሞት የተዘጋጀ ነው ከናቱ ማህፀን እንደመጣ ብሎ ነው የሚያስበው እንደዛ ረዳለሁ ግን በእኛ ሀገር ምንድነው ብዬ ደግሞ ሳስብ ስታቲስቲክስ የሆነ ይመስለኛል የለመድነው ነገር ይመስለኛል ይሄንን ሳስብ አንድ እናት ነው የሚያስታውሱ